ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንደምታዩ ዛሬ ደግሞ ኮሸሪ ነው ምሳዬ። ኮሸሪ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ፣ በተለይ ስደት ዓለም ያላችሁ ማለት ነው። በዚህ መልኩ ሩዙንና ምስሩን ቀቅዬዋለሁ። ያው ሙሉ አሰራሩን ኢንሻአላህ በሌላ ጊዜ ይዤ እመጣለሁ። እዚህ ጋር ደግሞ ትንንሽ መኮሮናና ፓስታ አንድ ላይ ነው የቀቀልኩት። እዚህ ጋር እንደምታዩት ስጎ አለ። የኮሸሪ ስጎ በሽንኩርት አይሰራም፣ ያው አብዛኞቻችሁ ታውቃላችሁ። እና በዚህ መልኩ ዛሬ ምሳዬን ኮሸሪን በዚህ መልኩ አዘጋጅቻለሁ። ኮሸሪ ደግሞ ሲሰራ ታውቃላችሁ ሽንኩርት ይጠበሳል፣ ከጎኑ እንደ ማባያ ሽንኩርት ይቀርብለታል ማለት ነው። ሁለት አይነት ኮሸሪ ነው ያለው እንደሚታወቀው፣ ኮሸሪ አስፈርና ይሄኛው ኮሸሪ ማለት ነው። ይሄ ያው በድፍን ምስር የሚሰራ ነው። ያኛው አስፈር ኮሸሪ አስፈር ደግሞ በቀዩ ምስር ነው የሚሰራው። እና የሁለቱም አሰራር ኢንሻአላህ ይዤ እቀርባለሁኝ። እስከዛ ግን አበረታቱኝ። ያው ሙሉውን ቪዲዮ ይዤ እስክመጣ እያበረታታችሁኝ። ይሄንን ይመስላል የዛሬ ምሳዬ ማለት ነው።